1997 ዓመተ ምህረት ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510,000 የ40/60 ተመዝጋቢዎች 90,000 በድምሩ 600,000 ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370,000 ተመዝጋቢዎች ቤት እንዳስረከቡ የቤቶች ኮርፖሬሽን አስታወቀም። ማንኛውም የኮንዶሚኒየም ተመዝጋቢ ይህንን መረጃ ማወቅ ስላለበት መረጃውን ሼር እንድታደርጉና ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መረጃዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችን። የአዲስ አበባ ቤቶች ኮርፖሬሽን ለኮንዶሚኒየም ቆጣቢዎች ቤቶችን ከማስተላለፍ ጋር በተገናኘ ማብራሪያ ሰጥቷል። በአጠቃላይ ለእጣ የሚዘጋጁት የኮንዶሚኒየም ቤቶች ብዛት 139,000 ቤቶች መሆናቸውን ቤቶች ኮርፖሬሽን አስታውቋል። 20/80 ላይ የሚገኙት የቤት አይነቶች ስቱዲዮ፣ ባለ 1 መኝታ፣ ባለ 2 መኝታና ባለ 3 መኝታ መሆናቸው ይታወቃል። 40/60 የቤት አይነቶች ላይ የሚገኙት ቤቶች ደግሞ ባለ 1 መኝታ፣ ባለ 2 መኝታና ባለ 3 መኝታ መሆናቸው እንዲሁ የቤቶች ኮርፖሬሽን አስታውቋል። እጣው ውስጥ ለመግባት በአጠቃላይ ስንት ብር መቆጠብ አለብን የሚለውን በዚህ ቪዲዮ በግልጽ በዝርዝር እንመለከታለን። በዚህ ቪዲዮ የተገለጸውን በየወሩ ያለውን የቁጠባ መጠንና ጠቅላላው የቁጠባ ገንዘብ መጠን በታች የቆጠበ ማንኛውም ተመዝጋቢ ምናልባት እጣው ውስጥ ላይ ካተት ይችላል። በገላን 25,000፣ በንፋስ ስልክ ላፍቶ ክፍለ ከተማ 26,000 ቤቶች ይገነባሉ። የቀሩት በሌሎች ቀሪ 16 ሳይቶች ግንባታቸው በፍጥነት እየተከናወነ ይገኛል ሲሉ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ አስታውቀዋል። እንዲሁም የአዲስ አበባ ከተማ ቤቶች ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበለ ለበርካታ ጊዜ ተመዝግበው እየቆጠቡ ያሉ የቤት ተመዝጋቢዎች በቅድሚያ ይታያሉ ማለታቸው ይታወሳል። ከ1997 ዓመተ ምህረት ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510,000 የ40/60 ተመዝጋቢዎች 90,000 በድምሩ 600,000 ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370,000 ተመዝጋቢዎች ቤት እንዳስረከቡ ተናግረዋል። ለቀሪዎቹ ተመዝጋቢዎችና ቆጣቢዎች ቤት ያላስረከቡትን አስመልክቶ ላቀረብነው ጥያቄ ኮንዶሚኒየም ቤቱን በጊዜው ያላስረከቡበት አጋጥሟቸው በነበረ የብድር ጫና እንደሆነና ባለፉት 5 ዓመታት መስሪያ ቤታቸው 40 ቢሊዮን ብር የሚጠጋ ገንዘብ ዕዳ እንደከፈለ ገልጸዋል። ቀሪ 30 ቢሊዮን ብር ብድር እንደሚቀር መንግስት ከ2011 እስከ 2018 ዓመተ ምህረት ለቤቶች ልማት ኮርፖሬሽን 50 ቢሊዮን የሚጠጋ ገንዘብ እንደደጎመ ባለፉት 5 ዓመታት 139,000 የሚሆኑ ያልተጠናቀቁ ቤቶችን አጠናቀው እንዳስረከቡ አክለዋል። አሁን ላይ ቤቶቹን አጠናቆ ለማስረከብ አበዳሪ ተቋማትን እየጠበቁ እንዳለና ብድሩ በተገኘ በአጭር ጊዜ ውስጥ ቤቶችን እንደሚያስረክቡ መንግስት የቤት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝም አስታውቀዋል። ጥር 5 ቀን 2018 ዓመተ ምህረት የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፍቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች በሚያስመርቅበት ወቅት ሚኒስቴሯ ወይዘሮ ጫልቱ ሳኒ በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ከታለመለት ዓላማ አንጻር ስህተት እንደነበረ ማንሳታቸው ይታወሳል። 40/60 የቤት ተመዝጋቢዎች በ2005 ዓመተ ምህረት ተመዝግባችሁ የ40/60 የቤት እድል እየጠበቃችሁ ላላችሁ ወገኖች በአሁኑ ወቅት ሊኖርባችሁ የሚገባው ወራዊ የቁጠባ መጠን እንደሚከተለው ቀርቧል። እስከ ጥር 2018 ዓመተ ምህረት ለ151 ወራት ሊኖርባችሁ የሚገባ ዝቅተኛ ድምር ያለ ባንክ ወለድ ለ40/60 የቤት ተመዝጋቢዎች የቤት አይነት ባለ 1 መኝታ ወራዊ ቁጠባ 1033 ብር፣ የ151 ወራት ጠቅላላ ድምር 155,983 ብር፣ የቤት አይነት ባለ 2 መኝታ ወራዊ ቁጠባ 1550 ብር፣ የ151 ወራት ጠቅላላ ድምር 234,050 ብር፣ የቤት አይነት ባለ 3 መኝታ ወራዊ ቁጠባ 2,450 ብር፣ የ151 ወራት ጠቅላላ ድምር 369,950 ብር ይሆናል። ይህ መጠን ተመዝጋቢዎች የቤቱን 40% ቅድሚያ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛ ወራዊ ግዴታ ነው። ቤቱ ደርሷቸው ርክክብ በሚፈጸምበት ወቅት በወቅታዊ ዋጋ ጭማሪ የሚኖር ይሆናል።
በ2005 ዓመተ ምህረት የቤት ምዝገባ አካሄዳችሁ የዕጣ ዕድላችሁን እየጠበቃችሁ ላላችሁ ወገኖች እስካሁን መቆጠብ የነበረባችሁን ዝቅተኛ የገንዘብ መጠንና ወቅታዊ መረጃዎችን እንደሚከተለው አቅርበናል። የምዝገባው ወቅት ሰኔ 2005 ዓመተ ምህረት የቆይታ ጊዜ እስካሁን ጥር 2018 ዓመተ ምህረት 151 ወራት ተቆጥረዋል። በየወሩ መቆጠብ ያለባችሁ ዝቅተኛ የገንዘብ መጠን ምን ያክል እንደሆነ እንመለከታለን። እንደተመዘገቡበት የቤት አይነት በየወሩ በትንሹ መቆጠብ ያለባችሁ የገንዘብ መጠንና እስካሁን ያለ ወለድ ሊኖር የሚገባው ድምር ውጤት እንደሚከተለው እናቀርባለን። የ2005 ዓመተ ምህረት ተመዝጋቢዎች የቤት አይነት ስቱዲዮ ወራዊ ቁጠባ 187 ብር፣ የ151 ወራት ጠቅላላ ድምር 28237 ብር ይሆናል። የቤት አይነት ባለ አንድ መኝታ ወራዊ ቁጠባ 375 ብር፣ የ151 ወራት ጠቅላላ ድምር 56625 ብር ይሆናል። የቤት አይነት ባለ ሁለት መኝታ ወራዊ ቁጠባ 610 ብር፣ የ151 ወራት ጠቅላላ ድምር 92110 ብር ይሆናል። የቤት አይነት ባለ 3 መኝታ ወራዊ ቁጠባ 915 ብር፣ የ151 ወራት ጠቅላላ ድምር 138165 ብር ይሆናል። ይህ መጠንም ተመዝጋቢዎች የቤቱን 20% ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛ ወራዊ ግዴታ ነው። ቤቱ ደርሷቸው ርክክብ በሚፈጸምበት ወቅት በወቅታዊ ዋጋ ጭማሪ የሚኖር ይሆናል ነው። የመለወጥ ተስፋን በተግባር ያሳየ ጭምር ነው። ስራ እየተሰራ ነው። አሁን ያለንበት ቦታ የሚሆኑ ቤቶችን ጀምረናል። ሁለቱ ብሎክ በዊንግ ነው ያገናኘነው። አንድ አደረገ 104 የሚሆኑ ቤቶችን ይይዝልናል። ቅድም እንዳነሳሁት አንድ ቤዝመንት አለ። ፍጥነት በዚህ ልክ ነው ከፈታቸው የደረሱት። ሌሎቹ እንዲሁም ዕጣው ውስጥ ለመግባት ስንት ብር መቆጠብ አለብን የሚለውንም እንመለከታለን። አዲስ አበባ ከተማ ቤቶች ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበለ ለበርካታ ጊዜ ተመዝግበው እየቆጠቡ ያሉ የቤት ተመዝጋቢዎች በቅድሚያ ይታያሉ ብለዋል። አዲስ አበባ ከተማ አስተዳደር በ2018 በጀት ዓመት ከ100 ሺህ በላይ ቤቶችን ገንብቶ ለኮንዶሚኒየም ቆጣቢዎችና ለቤት ፈላጊዎች ለማስተላለፍ የሚያደርገውን ጥረት አጠናክሮ ቀጥሏል። ይህ በእንዲህ ያለ ከጥር 7 ቀን 2018 ዓመተ ምህረት ጀምሮ አወዛጋቢ ሆኖ የቀጠለው ጉዳይ ተመዝጋቢዎች አክቲቭ መሆን አለመሆናቸውን እንዲያረጋግጡ የተላለፈው መረጃ ነው። ማንኛውም የኮንዶሚኒየም ተመዝጋቢ አክቲቭ መሆን አለመሆኑን ማረጋገጥ እንዳለበት የቤቶች አስተዳደር አሳስበዋል። ይህንን ለማረጋገጥ የቤቶች ቢሮ መሄድ አያስፈልግም። ማንኛውም ተመዝጋቢ በዚህ ቪዲዮ በጣም በቀላሉ እንዴት አክቲቭ መሆናቸውን ወይም አለመሆናቸውን ማየት እንደምትችሉ እንመለከታለን። መረጃው ላልደረሳቸው ለሌሎች ተመዝጋቢዎች ወደ ቤቶች ቢሮ በመሄድ ላላስፈላጊ ወጪና ድካም እንዳይጋለጡ መረጃውን ሼር፣ ሰብስክራይብ እና ቪዲዮ ላይክ በማድረግ እንዲሁም አስተያየታችሁን ኮሜንት ላይ በማስቀመጥ እንደ ወትሮ አብሮነታችሁን እንድታሳዩ በአክብሮት እንጠይቃለን። እስከ መጨረሻው አብራችሁን ቆዩም። በ2005 ዓመተ ምህረት የቤት ምዝገባ አካሄዳችሁ የዕጣ ዕድላችሁን እየጠበቃችሁ ላላችሁ ወገኖች እስካሁን መቆጠብ የነበረባችሁን ዝቅተኛ የገንዘብ መጠንና ወቅታዊ መረጃዎችን እንደሚከተለው አቅርበናል። የምዝገባው ወቅት ሰኔ 2005 ዓመተ ምህረት የቆይታ ጊዜ እስካሁን ጥር 2018 ዓመተ ምህረት 151 ወራት ተቆጥረዋል። በየወሩ መቆጠብ ያለበት ዝቅተኛ የገንዘብ መጠን እንደተመዘገቡበት የቤት አይነት በየወሩ በትንሹ መቆጠብ ያለበት የገንዘብ መጠንና እስካሁን ያለ ወለድ ሊኖር የሚገባው ድምር ውጤት እንደሚከተለው እናቀርባለን። የቤት አይነት ስቱዲዮ ወራዊ ቁጠባ 187 ብር፣ የ151 ወራት ጠቅላላ ድምር 28237 ብር። የቤት አይነት ባለ አንድ መኝታ ወራዊ ቁጠባ 375 ብር፣ የ151 ወራት ጠቅላላ ድምር 56625 ብር። የቤት አይነት ባለ ሁለት መኝታ ወራዊ ቁጠባ 610 ብር፣ የ151 ወራት ጠቅላላ ድምር 92110 ብር። የቤት አይነት ባለ 3 መኝታ ወራዊ ቁጠባ 915 ብር፣ የ151 ወራት ጠቅላላ ድምር 138165 ብር። አክቲቭ ሆኖ ዕጣ ውስጥ ለመካተት ማንኛውም ተመዝጋቢ 151 ወራት ጠቅላላ ድምር ቢያንስ በአካውንቱ መቀመጥ አለበት።
ከላይ የተመለከትነው እኛ መቆጠብ ያለብንን የገንዘብ መጠን ነው። አሁን ባለው የገበያ ዋጋ በካሬ ሜትር መንግስት የሚተምነውን እንመልከት። ለ20/80 ኮንዶሚኒየም ተመዝጋቢዎች በካሬ ሜትር 7997 ብር ነው። 50 ካሬ የደረሰው ሰው 20% ቅድመ ክፍያው 79970 ሲሆን ሙሉ ክፍያው 399850 ብር ይሆናል። ይህ ዋጋ በ14ኛው ዙር ወይም የመጨረሻው ዕጣ ሲወጣ የተተመነ ሲሆን አሁን በሚወጣው ዕጣ በእጥፍ ቢተመን እንኳ ቅድመ ክፍያው 159940፣ ሙሉ ክፍያው 799700 ብር ይሆናል። ለ40/60 የኮንዶሚኒየም ተመዝጋቢዎች በካሬ ሜትር 11163 ብር ሲሆን ባለ 2 እና ባለ 3 መኝታዎች 40/60 ውስጥ እንደሚካተት ይታወቃል። 80 ካሬ ሜትር የደረሰው ሰው ቅድመ ክፍያው 446520 ብር ሲሆን ሙሉ ክፍያው ደግሞ 1,116,300 ብር ይሆናል። ይህ ዋጋም በ14ኛ ዙር ወይም የመጨረሻው ዕጣ ሲወጣ የተተመነ ሲሆን አሁን በሚወጣው ዕጣ በእጥፍ ቢተመን እንኳ ቅድመ ክፍያው 893,040 ሲሆን ሙሉ ክፍያው ደግሞ 2,232,600 ብር ይሆናል። በአሁኑ ጊዜ የኮንዶሚኒየም መኖሪያ ቤቶች የገበያ ዋጋ በካሬ ሜትር ከ35,000 እስከ 90,000 ብር ድረስ እየተሸጠ ነው። ዋጋው እንደ ቤቱ አቀማመጥና ወደ ከተማው መሃል ባለው ቅርበት ይለያያል። በባልድራስ፣ ጎተራ፣ ጎፋ መብራት ኃይልና ገርጂ የሚገኙ ኮንዶሚኒየም በከተማዋ ውስጥ በጣም ውድ ቤቶች ናቸው። የኮንዶሚኒየም ቤቶች ልማት ፕሮጀክት የተጀመረው የከተማ ደህንነትን ለመቅረፍና ዝቅተኛና መካከለኛ ገቢ ያላቸው ነዋሪዎች የኑሮ ሁኔታ ለማሻሻል ነበረም። የኮንዶሚኒየም ግንባታ ዋናው ዓላማ 40/60 የጋራ መኖሪያ ቤት ተመዝጋቢዎች አስቸኳይ መረጃን ይፋ አድርጓል። ወይም ጉግል ላይ ወይም ሌላ ሰርች ማድረጊያ ብራውዘር ላይ በመሄድ ahdab.et ብላችሁ ሰርች ታደርጋላችሁ። ከዛም በዚህ መንገድ ይመጣል። ላይ የቁጠባ ሁኔታን ያረጋግጡ የሚለውን እንጫናለን። ልክ በዚህ መንገድ ሲመጣም ይሄው የጋራ መኖሪያ ቤት ተመዝጋቢዎች የምዝገባ መረጃ መከታተያ የሚል ይከፈትልናል። እታች ወረድ ስንል የሂሳብ ቁጥሮን ያስገቡ የሚለው ላይ የሂሳብ ቁጥራችንን እናስገባለን 1000። እዚህ ጋር የሂሳብ ቁጥራችንን ስናስገባ ኮንዶሚኒየም የሚንቆጥብበት አካውንት መሆኑን እርግጠኛ መሆን ይኖርብናል። በዚህ መንገድ ካስገባን በኋላ አስገባ የሚለውን እንጫናለን።